الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم يتكبرت يهود بتسود السلام عليكم ورحمة الله وبركاته إن شاء الله زاري دقمو سورة الفاتحة يمجرشو آية قماشون نالم مالتنا بزيت تناكك ودا قرآن كميداتشن بفيت كمخرج عند كصفة عند نالن دتبابلنو السنة يعلم مالتنا ባለፈው ደርሳችን የምላሳችን መካከለኛው ክፍል ላይ ሶስት ፊደላቶች ይወጣሉ ብለን ነበር። እነሱም ጂም፣ ያ እና ሽን ማለት ነው። ዛሬ ደግሞ የምላሳችን ጎን ክፍል ወይም ደግሞ ሐፈተይ ሊሳን የምላሳችን ጎን ክፍል የሚወጣ ፊደል እናያለን ማለት ነው። የሚወጡ ሁለት ፊደላቶች ናቸው። ነገር ግን አንዱን እናያለን ዛሬ ማለት ነው። እሱም ማን ነው? ለብዙዎች አስቸጋሪ የሆነው ፊደል ዷድ ነው። ضاد የሚወጣበት መኽረጅም የምላሳችን ጎን ክፍል በቀኝ ወይም በግራ ወይም ደግሞ በሁለቱም ማለት ነው። አይሰር ወይም ደግሞ ገር የሚሆነው በግራ በኩል መጠቀሙ ነው። ከተቻለ በቀኝ በደንብ የሚችል ሰው ደግሞ በሁለቱም በቀኝም በግራ መቅራት ይችላል ማለት ነው። የሚወጣውም የምላሳችን ጎን ክፍል በቀኝ ወይም በግራ ወይም ደግሞ በሁለቱም ከላይኛው አድራሳችን ጋር ወይም ደግሞ ከላይኛው መንጋጋችን ጋር አድራስ የሚለው ሶስት የመንጋጋ ክፍል የያዘ ነው። መንጋጋችን ለሶስት ይከፈላል። ነዋጂዝ አለ፣ ጠዋሒን አለ፣ ዳሒክ አለ። እነዚህ አምስት መንጋጋ ጥርሶቻችን የምላሳችን ጎን ክፍል እነሱ ጋር ሄዶ ሲላተም ይወጣል ማለት ነው። ስለዚህ የምላሳችን ጎን ክፍል ከዳሒክ ጠዋሒን እና ነዋጂዝ አምስት ጥርሶች የመንጋጋችን ማለት ነው። ከመጨረሻ የመንጋጋችን ክፍል ጀምረን ስንቆጥር አምስት ጥርሶችን ጋር በመላተም ምን ይሆናል? ይወጣል ማለት ነው። የፊደሉ አወጣትም ቦ፣ ቦይ፣ ቡ፣ አው። በተለይ ስኩን በሚሆንበት ሰዓት እስቲጣላ ስላለው ማለት ነው ቀልቀላ እንዳይሆንብን ጥንቃቄ ማድረግ አለብን። የምላሳችን ጫፍ ከፊት ለፊት ልክ እንደ ዳል መኽረጅ መውጣት የለበትም። ባድ ወይም ደግሞ ባድ በዚህ መሆን የለበትም ማለት ነው። ዳልን አወፍረን መቅራት የለብንም ማለት ነው። ስለዚህ በደንብ ልምምድ ይፈልጋል። ከፊደላቶች ሁሉ እንግዲህ ከአረበኛ ሐሩፉል ሂጃ ከባድ የሚባለው ፊደል ከባድ የሚባለው ሐርፍ ዷል ነው። ስለዚህ ልምምድ ይፈልጋል ማለት ነው። ወደ ቁርአኑ ስንመለስ غير المغضوب عليهم ولا الضالين غير المغضوب عليهم ولا الضالين غير المغضوب عليهم ولا الضالين ወደ መግባሪያው ስንመለስ እዚህ ጋር በወይነ ጠጅ ከለር የተቀመጡ ጓይን ዷድ ምንድን ናቸው? ሙፈኸም ወይም ደግሞ የሚወፈሩ ፊደላቶች ናቸው ማለት ነው። ሚን ሑሩፉል ኢስቲዕላ ከሚወፈሩ ፊደላቶች ውስጥ ነው። እናወፍራቸዋለን ማለት ነው። ገይሪ ተብሎ አይቀርም። ገይሪ ቀጥሎ ያስኩን ሙረቀቅ ነው። ገይሪ በደንብ ማቅጠን አለብን ማለት ነው። ገይን ጋር አብሮ እንዳይወፍርብን ማለት ነው። ቀጥሎ ራ ከስር ሆኖ የመጣው ትቀጥናለች ማለት ነው። ፈትሕና ዶማ ሲሆን ትወፍራለች፣ ከስራ ስትሆን ደግሞ ትቀጥናለች። ገይሪ ሐመቱ ለስር ውድቅ ትሆናለች። ላም ቀመርያ ዳሙል ቀመርያ ሚም የቀመርያ ፊደል ስለሆነች ማለት ነው። ስለዚህ ትቀራለች። ገይሪል ቀጥሎ ሚም ፈትሐ ነው፣ አፋችንን እንከፍታለን። ገይሪል ማ ቀጥሎ ገይን የሚወፍር ፊደል ነው፣ ስኩን ነው፣ እናወፍረዋለን። ዷድም ስኩን ነው፣ እናወፍረዋለን። ከንፈራችን እንሰበስባለን ማለት ነው ዶም ስለሆነ። ገይሪል መግዱብ ዋው ስኩን ነው፣ ማቀብሉ ضم ስለሆነ መድ ጠቢዒ ሁለት ሐረካ እንስበዋለን መድ ስለሆነ ማለት ነው። አልመግዱብ ቀጥሎ ባከሰር ነው፣ በደንብ እናቀጥናታለን ማለት ነው። አገጫችን በደንብ ዝቅ አድርገን ማለት ነው። ገይሪል መግዱብ
መቅዱቢ መባል የለበትም። አንዳንድ ሰዎች መቅዱቢ ይላሉ፣ መግዱቢ የሚሉም አሉ። ገም ቃፍም ያደርጋሉ ወይንም ማለት ነው። ቀጥሎ ዐለይሂም ዐይን ፈትሐ ነው፣ አፋችን ከፍታለን። ላም ፈትሐ ነው፣ ለሱም አፋችን ከፍታለን። ዐይን በደንብ መውጣት አለበት። ዐለይሂም አይደለም፣ ሀምዛ አይደለም ማለት ነው። ቀጥሎ ያሰኩን ነው። ዐለይሂም ገር ነች ይቺ። ዐለይሂም ሀ ከሰር ነው፣ በደንብ እናቀጥነዋለን ማለት ነው። ዐለይሂ ቀጥሎ ሚም ስኩን ነው። ምንድነው ኢዝሃር ግልጽ ነው የሚሆነው ማለት ነው። ከሚም ሳኪና በኋላ ከባና ከሚም ውጭ ከመጡ ምን ይሆናሉ ብለናል? ኢዝሃር ግልጽ ነው የሚደረገው። ስለዚህ ወው ነው የመጣው ግልጽ ነው የሚሆነው ማለት ነው። ዐለይሂም ዐለይሂም ከዛ ሚም በይንያ ነው ግልጽ እናደርገዋለን። ወጉና አለው። ዐለይሂም ወለ ብዙ ጊዜ ከሚም ሳኪና በኋላ ወው ፋ ባ ከመጡ ምን ይሆናሉ? የመጨፍለቅ ባህሪ አላቸውና ጥንቃቄ ኢዝሃር ማድረጉን በደንብ ጥንቃቄ ማድረግ አለብን ማለት ነው። ረጋ ብለን በይንያውን ተሕቂቅ አድርገን ማለት ነው ከጉናው ጋር መሄድ አለብን። ካልሆነ ወደ ዋው መኽረጃቸው አንድ ቦታ ስለሆነ ሁለቱም የከንፈር ፊላቶች ስለሆኑ እንዳይጨፈለቁብን ጥንቃቄ ማድረግ አለብን ማለት ነው። ቀጥሎ ላም ፈትሐ ነው፣ አፋችንን ከፍታለን። ቀጥሎ አሊፍ ስኩን አለ፣ መድ ነው ግን እዚህ ጋር አይሳም። ለምን? ከሱ በኋላ የመጣ ሸድ ስላለ ማለት ነው። ሸድና ስኩን ከመጣ መዱ ምን ይሆናል ብለናል? ይወድቃል ብለናል ማለት ነው። ወላ ሳይሆን ወለ ነው። ቀጥሎ ሐምዘቱል ወስል ውድቀት ሆናለች ማለት ነው። ቀጥሎ ላሙ ሸምስያ ነው፣ ዷድ ሸምስያ ፊል ስለሆነ ማለት ነው። ቀጥሎ ዷድ ሸዳ ሆኖ ነው የመጣው፣ እናጠብቀዋለን። የስኩንና የፈትሐ ውቅር ነው። መጀመሪያ ስኩኑን ነው የምንቀረው፣ ከዛ ፈትሐ ነው። ወለሙ 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 በዚህ መልኩ ማለት ነው። ከዛ በኋላ የመጣው መድ አለ፣ አሊፍ ማለት ነው። ይሄ መዱ ምን ይባላል? መዱል ላዚም ይባላል። መዱል ላዚም ባጭሩ ለመያዝ ከመድ በኋላ ሸድ ከመጣ ማለት ነው። ሸድ ከመጣ ወይም ደግሞ ከመድ በኋላ ስኩን ከመጣ ማለት ነው። መዱል ላዚም 6 ሐረካ ላዚም ይሳባል ማለት ነው። ስለዚህ ወለሙ ዶል 6 ሐረካ እንስበዋለን ማለት ነው። ላዚም ነው ግዴታ ነው 6 መሳብ። ቀጥሎ ላም ሸዳ ሆኖ የመጣው ላም ሸድ ሆኖ የመጣው እናጠብቀዋለን። ከስር ሆኖ የመጣው በደንብ እናቀጥነዋለን ማለት ነው። የሁለት ፊደል ውቅር ነው። መጀመሪያ ስኩኑን ቀጥሎ ከስሩን ነው የምንቀረው ማለት ነው። ወለሊን ያው ሸዳ የሆኑ ፊደሎች ሲመጡ የመጀመሪያውን ስኩኑን ቀጥለን ሐረካውን እንቀራለን ማለት ነው። ሁለት ፊደል ስለሆነ ማለት ነው። ኢድጋም ስለተደረገ ነው። ቀጥሎ የስኩን ነው። ማቀብሉ ከስር ስለሆነ መድ ነው። ልናቆም ስለሆነ መዱ ዓሪድ ሊስኩን ይሆናል ማለት ነው። 2 ሐረካ ዋጅብ፣ 6 ሐረካ ጃኢዝ የሚፈቀድ እንስበዋለን ማለት ነው። ስለዚህ ወለሊን እስከ 6 መሳብ እንችላለን ማለት ነው። ቀጥሎ ኑን ፈትሐ ነው። ማቆሚያ ላይ ስለደረሰ ስኩን እናደርገዋለን ማለት ነው። ማቆሚያ ላይ ስለደረሰ ስኩን እናደርገውና በይንያ ግልጽ እናደርገዋለን ማለት ነው። ኦግና የሚባል ባህሪ ያለው ደረጃ 3 እሱንም በደንብ ግልጽ እናደርጋለን ማለት ነው። ካያያዝን ደግሞ ከቀጣዩ ሱራ ጋር በፈትሐ ወይንም ከቀጣው ከተዓውዝ ወይንም ከበስመላ ጋር ሊሆን ይችላል። በፈትሐ እንቀረዋለን ማለት ነው። ስለዚህ ሁለቴ እንቅረው። ገይሪል መግዱቢ ዐለይሂም ወለዷሊን ገይሪል መግዱቢ ዐለይሂም ወለዷሊን። ዛሬ ደግሞ የምናየው የሲፋ አይነት ባለፈው እስቲፋልንና እስቲዕላን አይተናል። ዛሬ ደግሞ ኢንፊታህን እናያለን። ኢንፊታህ ማለት ምላሳችንና የምላሳችን ከፊል ክፍሉና የላይኛው ላንቃችን መከፈት ክፍተት መኖርና አየር እንደልቡ መውጣት ማለት ነው። በዚህም ከሶድ ከቦድ ከቦ እና ከቦ ከነዚህ ከአራት ፊደላቶች ውጭ በአጠቃላይ ተከፍቶ ነው የሚወጣው ማለት ነው።
ማለትም ላንቃችንና ምላሳችን ሳይላተም ክፍት ሆኖ ማለት ነው እንደፈለገ አየር በሚወጣበት ሆኖ ይወጣል ማለት ነው። የሱ ተቃራኒ ኢጥባቅ አለ። ስለዚህ ለዛሬ የምናየው ከአራቱ ፊደል ውጭ ያሉት በአጠቃላይ ከሶድ፣ ከዶድ፣ ከጦ፣ ከዞ ውጭ ያሉት በአጠቃላይ ኢንፊታህ ባህሪ የመከፈት ባህሪ አላቸው። የምላሳችን ከፊል ክፍልና የምላሳችን በላይ ትይዩ ያለው የላንቃችን ክፍል አለመላተም፣ ክፍተት መኖር፣ በደንብ አየር መውጣት እንዲችል ማድረግ ማለት ነው። ይህ ባህሪያቸው ነው። በደንብ አገናኝተን ወይ ደግሞ አጣብቀን አናወጣቸውም። እነዚህ አራቶች ግን ተጣብቆ ነው የሚወጡት ማለት ነው። በቀጣይ እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።